በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁና የተከበራችሁ የኩትናኤል ሚዲያ ቤተሰቦች በእግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እነሆ ዛሬ ደግሞ ሶስተኛውን የዐቢይ ጾም እሁድ ስምና ትርጉም ይዤ መጣሁ። አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ፍጹም ሰላም እለምናችኋለሁ። ሶስተኛው ሳምንት ምኩራብ ይባላል። ቅድስት ቤተ ክርስቲያናችን የዐቢይ ጾምን ሶስተኛ ሳምንት ምኩራብ ብላ ትጠራዋለች። ምኩራብ ማለት ኮረበ፣ ሰራ፣ አነጸ፣ አመለከ ካለው ግስ የተገኘ ሲሆን ምኩራብ ማለት መስገጃ፣ መማፀኛ፣ ቤተ ጸሎት ማለት ነው። ከዓመት እስከ ዓመት ያለውን የት ባህል በያዘው ጾመ ድጓ በተባለው በቅዱስ ያሬድ ድርሰት ዐቢይ ጾም በገባ በሶስተኛው ሳምንት መጀመሪያው ቀን በተቀደሰች ሰንበት የሚዘመረው በጾመ ድጓው ክፍል ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት፣ ጌታችን ኢየሱስ ወደ አይሁድ ምኩራብ ገባ፣ የሃይማኖትን ቃል አስተማረ ሲል እናገኘዋለን። ወመሐረ ቃለ ሃይማኖት እንዘ ይብል፣ እንዲህ እያለ የሃይማኖትን ቃል አስተማራቸው። ምጽዋተ አበድር እመሥዋዕት፣ ከመሥዋዕት ይልቅ ምሕረትን ወዳለሁ። ይትግበሩ ቤተ አቡየ ቤተ ምስያት፣ ቤትየሰ ቤተ ጸሎት ይሰመይ። የአባቴ ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ አስተማራቸው። እነርሱም የቃሉን ግርማና የአነጋገሩን ጣዕም አደነቁ ይላል የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ። በእስራኤል ቤተ መቅደሱ አንድ ነው፣ እርሱም በኢየሩሳሌም ነው የሚታነጸው። በዚህም ቤተ መቅደስ በአይሁድ በዓላት 3 ጊዜ ወጥተው በዓልን ያከብራሉ። እነዚህም በዓላት በዓለ ናእት፣ በዓለ ፋሲካ፣ በዓለ መጸለት የሚባሉት ናቸው። ምኩራብ ግን በመላዋ እስራኤል ይሰሩ ነበር። በመላዋ እስራኤልም 46 ምኩራባተ አይሁድ ነበሩ። በምኩራብ ትምህርተ ኦሪት ይሰጣል፣ አምልኮ ይፈጸማል፣ ጸሎት ያደርሱበታል። ጌታችን በአይሁድ ምኩራብ እየገባ አስተምሯል፣ የመሲሁን መምጣት ገልጿል። በተጨማሪም ወደ ቤተ መቅደሱ በመግባት ሻጮችና ለዋጮችን አባሯል። የዛሬዋ ምኩራብ ማን ትሆን? ውድ የዚህ ሚዲያ ቤተሰቦች በዚህ ቆይታችን የዛሬዋ ምኩራብ ማንነቷን እንመለከታለን። በእውነትስ ክርስቶስ በጅራፍ ያስወጣቸው ቤቴ የጸሎት ቤት እንጂ የመሻጫና መለወጫ አታድርጉት የተባሉት እነዚህ እስራኤላውያን ወይንም ደግሞ ክርስቶስ በመዋዕለ ሥጋዌው በነበረበት ጊዜ ያባረራቸው በእነሱ የተመሰሉትስ እነማን እንደሆኑ አብረን እናያለን። ቆይታችሁ አይለየን። የዛሬዋ ምኩራብ ቅድስት ቤተ ክርስቲያናችን ማህበረ ምዕመናን አካለ ክርስቲያን ወይም ደግሞ እያንዳንዳችን ክርስቲያኖች የክርስቶስ ቤተ መቅደስ መሆናችን የአባቱ ቤቶች እንደሆነን አባቶቻችን ይናገራሉ። የጸሎት ቤት በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ እንደተጻፈው ቤቴ የጸሎት ቤት ትባላለች አላቸው። እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። በእውነት የእግዚአብሔር ልጆች ይህ መለኮታዊ ቃል ለእኔና ለእናንተ የተነገረ አይመስላችሁምን? የእግዚአብሔር መቅደስ የተባለው የእኛ ሰውነት አይደለምን? እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ብሎ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንደጻፈላቸው ይህ መቅደሳችንን ሰውነታችንን የወንበዴዎች ዋሻ አላደረግነውም ይሆን? የሐሰት፣ የስርቆት፣ የክፋት፣ የክፉ ምኞት፣ የቅናት፣ የምቀኝነት፣ የአልጠግባይነት ዋሻ አልሆነም ይሆን? ክርስቲያኖች የእግዚአብሔር ቤተ መቅደስ የተባለው ሰውነታችን የኃጢአት ገበያ አላደረግነው ይሆን? ይህ መቅደስ የጸሎት ቤት ነው።
የጸሎት ቤት የሆነ መቅደሳችንን አላረከስንም ይሆን? የእግዚአብሔር ልጆች በምኩራብ ያሉትን ቤቱን የማይገባ ሥራ ስለሰሩበት በጅራፍ ገረፋቸው። ዛሬም እኛ መቅደስ የተባለ ሰውነታችንን በኃጢአት ስላቆሸሽን እግዚአብሔር በመከራ ጅራፍ ይገርፈናል፣ በጦርነት እሳት ያቃጥለናል፣ በመገፋፋት ጅራፍ በሐዘን ጅራፍ ይገርፈናል። መቅደሱን ብንቀድሰው አይሻልም? እንዴት እንቀድሰው ትሉኝ እንደሆነ ንስሐ ገብተን ሥጋውን እንብላ፣ ደሙን እንጠጣ። ያን ጊዜ መቅደሱ ይቀደሳል፣ እግዚአብሔር ከእኛ ጋር ይሆናል። ሥጋውን የበላ ደሙን የጠጣ የዘላለም ሕይወት አለው። በእርሱ ይኖራል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እርሱም በእኔ ይኖራል ብሎ እንደተናገረው የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ። ውድ የክርስቶስ ቤተሰቦች እስካሁን ስለነበረን ሰዓት በልዑል እግዚአብሔር ፍጹም ሰላም ከልብ እያመሰገንኩኝ በሌላ ጊዜ በአራተኛው የዐቢይ ጾም እስክንገናኝ ሰላም እግዚአብሔር ከሁላችሁም ጋር ይሁን። መልእክቱን ሼር፣ ኮፒ እና ሊንክ ሰብስክራይብ ማድረጋችሁንም አትርሱ። ሰናይ ጊዜ ይሁንላችሁ።